አድማጮቼ እንደምን ከርማችኋል በማለት የከበረ ሰላምታዬን አቀርባለሁ። አድማጮች ሮብ የካቲት 23 ለመሆኑ ስንቶቻችንን ለማስታወስ የሞከርነው? አሁን የዛሬ 115 ዓመት በፊት የካቲት 23 ወይም በፈረንጆች አቆጣጠር ማርች 1 1896 በቀኝ ገዢ የአውሮፓ ወታደሮች ላይ አፍሪካውያን ከፍተኛ ድል የተቀዳጁበት በኢጣሊያን ጦር ላይ የኢትዮጵያ ንጉስ ምኒልክ ድል አድራጊውን ክንዳቸውን ያሳረፉበት የአድዋ ድል ለኢትዮጵያ ነጻነት ኩራትና የማንነት ማረጋገጫ የሆነበት የድላችን ቀን። ይህንኑ የድላችን በዓል ምክንያት በማድረግ ድምፃዊቷ እጅጋየሁ ሽባባው የተሰጠኝ ህይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ከአጥንት እያለች ስለ አድዋ የተጫወተችውን ድንቅ ዜማና ልዩ ልዩ አጫጭር ቀረርቶ በፕሮግራሜ ፍጻሜ ላይ መጋብዛችሁ መሆኔን እያበሰርኩኝ ወደ ዋናው ፕሮግራሜ እመልሳችኋል። ባለፈው ሳምንት ጀግናው አብዲስ አጋና ጥቂት አርበኞች የሳን ሎሬንሶን የስር ሰፈር በመውረር የስር ሰፈሩን በቁጥጥር ስር ካደረጉ በኋላ ታስረው የሚገኙትን እስረኞች ነፃ እንደለቀቋቸውና እስረኞቹም በደስታ ስሜት ተውጠው ሲፈነጥዙ ያልታሰበ የመትረየስ ሩምታ ተኩስ እንደወረደባቸው ከወጉም በኋላ ተከታዩን ክፍል ዛሬ ላይ ያወጉን በቀጠሮ መለያየታችን የሚታወስ ነው። እነሆ ሻምበል ዛሬ ተከታዩን ክፍል ያወጉናልና እስቲ እናድምጣቸው። እኔና ጁሊዮታች እንዲሁም ሌሎች 4 ወታደሮች ተጠቃቅሰን በደረታችን እየተሳብን ከኋላ በኩል ዙረን ተኩስ ከፈትን። በዚህም ጊዜ አንድ ሰው በጥሩ አውቶማቲክ መሳሪያ በመስኮት በኩል ብቅ እያለ በኃይለኛ ተኩስ መልስ በመስጠት ችግር ፈጠረብን። ሆኖም የእርሱን ተኩስ ጋጋን ያነጻጸር በመትረየሳችን የሩምታ ተኩስ ስለተኮስንበት ድምጽ በመጥፋቱ መሞቱን አረጋገጠ። መሬት ለመሬት እየተሳብን ወደ መስኮቱ ከተጠጋን በኋላ ትክክለኛውን ለማወቅ ካልሞተ መልስ ይሰጠናል በማለት ብንተኩስ መልስ ጠፋ። በመስኮቱ እየዘለልን ገብተን ብንመለከት አንድ ሴትና አንድ ወንድ ተዘርረው ኮለሉ ላይ ወድቀዋል። የሟቹን ኪሶችና ቤቱን ፈትሸን በተገኘው መረጃ የፋሽስቶች የአየር ኃይል ባልደረባ የነበረ ካፕቴን ካርሎ የተባለ ሰው መሆኑ ተረጋገጠ። ሟቹ ካፕቴን የሰጠንን ማስጠንቀቂያ ተቀብለን በስር ሰፈሩ በሚገኙ ቤቶች ላይ ቤንዚን ካርከፈከፈን በኋላ እሳት ለቀቅንበትና ወደ መጣንበት ምሽጋችን ለመመለስ ጉዞአችንን ቀጠል። ካልተጠነቀቁት እስረኞች መካከል ብዙዎቹ በካፕቴኑ የመትረየስ ጥይት እዛው ቀርተዋል። እኔ በተለይ የማስታውሳቸው በመልክ ይመሳሰሉኝ የነበሩትን ሶማሌዎች ሲሆን ይልቁንም የግምጃ ቤቱን ጠቁሞ ያሳየንን መሐመድ ራጌ የተባለው ሶማሊያዊና የሶማሌ ተወላጅ የሆኑ ሴቶች እስረኞችን ነበር። ከተረፉት እስረኞች መካከል አንዳንዶቹ ብቻ ተነጥለው ሲቀሩ ሌሎቹ የአርበኞች አባሎች ሆኑ። የቀሩትም አቅም በማጣት በሀገሩ ብርድና በሽታ ካልሆነ የእስር ቤቱን መከራና ደስታ በማድረግ አይደለም። ጠዋት ሊነጋጋ ሲል በ12 ሰዓት ከሳን ሎሬንሶ ተራራ ጫፍ ደረስ። አልፈውን የሄዱት ጓደኞቻችን ግን ከኛ ቀደም ብለው በመግባት ረፍት አድርገዋል። ከአርበኞቹ ጋር ከመቀላቀላችን በፊት ቆም ብለን ወደ ኋላችን ብንመለከት አንድ ሻለቃ የፋሽስት ጦር ከትሪያ ተነስቶ ከለላ በማድረግ ወደኛ ሲገሰግስ አየን። ወደ ምሽጋችን ገብተን ይህንኑ ስላስታወቅን ቀላል መትረየሶችን የያዙ 15 ሰዎች ቀደም ብለው
ከተራራው ቁልቁል በመውረድ ምቹ ስፍራ ይዘው ደጀን እንዲሆኑ ተወሰነ። የቀረው አርበኛ ግን በሙሉ የተማረኩት መሳሪያዎች ታድለውት ለእርዳታ ፈጥኖ እንዲደርስ ትዕዛዝ ተሰጥቶት ሁሉም በክፍሉ ወደፊት አመራ። ለደጀን ጠባቂነት የተላኩት ወታደሮችና የፋሽስት ጦር ተኩስ መለዋወጥ እንደጀመሩ የኋለኛው ለእርዳታ የተላከው ጦር በፍጥነት ደርሶ ከሁለቱም ወገን የተኩስ ኃይል ተጋጋለ። ፋሽስቶች ለጊዜው የመደናገጥ ስሜት እንዳደረባቸው ሊያስገነዝበን የቻለው ተኩስ ከኛ በኩል እየተፋፋመ ሲሄድ በእነርሱ በኩል የመቀዝቀዝ ሁኔታ ነበር። ምናልባት የማረክናቸው መትረየሶች ብዛትና ኃይላችን እንደገመቱት ሳይሆን ቀርቶ ይሆናል። የያዝኑም ስፍራ ምቹነት ሳይረዳን አልቀረም። አርበኞቹ ምን ጊዜም ለሞት የተዘጋጁ እንደመሆናቸው መጠን ልበ ደፋሮች ነበሩ። ከዚህ ቆራጥነት ጋራ ማለፊያ የጦር መሳሪያ ስለያዙ ጠላትን ተጠግተው ለማጥቃት እየቀረቡት ሲሄዱ የጠላት ጦር የነበረውን ኃይል በሙሉ ወደ ኋላ እንዲመለስ ትዕዛዝ ሰጠ። ፊቱን አዝሮ ሲሮጥ አርበኞች እየተከታተሉ ቁልቁል የተቻላቸውን ያህል ጥቃት አደረሱበት። በዚህ አይነት ከተሰናዳ ትጥቅ ጋር የመጣበንን ጠላት ለማባረር እግዚአብሔር ድጋፍ ሰጥቶን ውጊያው ያደረሰውን ጉዳት ለማወቅ ቁጥጥር ሲደረግ የመጣብን ጠላት ብዙ ሳይዋጋ ገና ካፍላው ስለሸሸ ከኛ በኩል አንድም የሞተ ወይም የመቁሰል አደጋ የደረሰበት አልተገኘም። ሆኖም አርበኞቹ ካፋፍ ላይ ሆነው ቁልቁል የሚሸሸውን የፋሽስት ኃይል ለመጉዳት አመችቷቸው ስለነበረ የ13 ፋሽስቶችን ሬሳ ለመቁጠር ችለናል። ከዚህ በኋላ ወደ ሰፈራችን መልስ ሆነና የአርበኞቹ ጦር መሪዎች ባደረጉት ምክር እረፍት ከማድረግ ይልቅ ጠላትን እንደገና በሌላ መንገድ ተመልሶ እንዳያጠቃን የተሻለ ዋሻ መርጦ ሰፈር ማድረግ ተገቢ መሆኑ ተገልጾ ስምምነት ተደረገበት። ስለዚህ በሚቀጥለው ቀን ያለው የወታደር ብዛት ታውቆና ሁሉም በየክፍሉ ተደልድሎ አለቃና ስራውን ካወቀ በኋላ ለውጊያ የተሻለ ምቹነት ያለውን ስፍራ ቀደም ብለው ከእስር ቤት በማምለጥ የወጡት አርበኞች ያውቁት ስለነበረ አይኖ ከተባለው ተራራማ ቀበሌ ስርላዳ በሚል ስም ከሚጠራው ምሽግ ሰፈር አደረግን። ምሽጋችንን እያደራጀን የጦር ስልታችንን እያጠናን ጥሩ መሳሪያዎች ሲገኙ በገንዘብ በመግዛት እያከማቸን ሳለን ፋሽስቶች ካለንበት ምሽግ ድረስ መጥተው ሊገጥሙን ማሰባቸውን ሰማ። በየክፍላችን ደንበኛ ምሽግ ይዘን ስንጠባበቅ እንደተወራው በሰራዊቱ ብዛትና በመሳሪያው ኃይል የተማመነው የፋሽስት ኃይል እውነትም በሩቅ ሲታይ የሚያሰጋ መልክ ነበረው። በጥድፊያ እየተጓዘ እኛ ከመሸግንበት ቀበሌ ሊደርስ ሲቃረብ ልክ በአምስት ሰዓት ያልታሰበ ተኩስ ከፍተን ሽብር ፈጠርንበት። ከጠላት በኩልም የተኩስ አጸፋ መስጠቱ ተጀምሮ ከሁለቱም ወገን በሚሰማው የተኩስ መለዋወጥ አባራው ሲጨስ ከአርበኞቹ ጥይት ተገል ለመያዝ የሚጣደፈውን የጠላት ወታደር አርበኛው ይለቅመው ጀመር። ከጠላታችን በኩል የቀጠለውን የተኩስ ድምጽ ሰማ። በዚያን ዕለት የሁላችንም የእልቅት ፍጅት ነው ብዬ ግምት ሰጥቼው ነበር። ብቻ ምን ያደርጋል
አምላክ ያለው ላይቀር ሰው በከንቱ ይጨነቃል እንደሚባለው ሁሉ ፍጻሜው እንዳጀማመሩ ሊያምርለት አልቻለም። የኛ ዋናው ተዋጊያችንና ተከላካያችን ያዘጋጀነው ምሽግ ነበር። ጠላት ከኋላ ለመዞር ሲሞክር ተጠባባቂ ደጀን አስቀርተን በሩን ዘግተንበት ስለነበረ የአርበኞቻችን መትረየሶች ሩምታ በጆሮ ሲያፏጭበት እንደተለመደው ቁልቁል ወደ መጣበት ተመለሰ። ግንባር ቀደም ሆኖ የመጣውም የጥይትና የእጅ ቦምብ ናዳ ስለፈላበት እስከ 10 ሰዓት ድረስ ታግሎ እርሱም ፊቱን አዞርና ሽሽቱን ቀጠለ። በዚሁ ቀን ከኛ በኩል 7 ሰው ቆስሎ 13 ሰዎች ሲሞቱብን ከጠላት ወገን የ52 ወታደሮች ሬሳ ቆጥረናል። ቁስለኞቹን ግን በቃሬዛ ይዘዋቸው ስለሸሹ ብዛታቸውን ሳንደርስበት ቀረ። ከዚህ ከጦርነት በኋላ ምሽጋችን ላይ ጠላት እንደገና መመለሱን የሚጠባበቅ አንዳንድ ተጠባባቂዎች አስቀርተን ከዋናው ሰፈራችን መልስ ተደረገና የሞቱትን አርበኞች ስንቀብር ጨለማ ሆነ። ቁስለኞችም ኳሻ ውስጥ አርፈው ለጊዜው በተገኘው መድኃኒት ዶክተር ያላየው ሕክምና ተደረገላቸው። ከዚህ ጊዜ አንስቶ የቀጠሉት 10 ቀናት የሐዘን የትካዜና የብስጭት ነበሩ። ከእስር ቤት ውስጥ አብሮን ሲንገላታ የኖረ እስረኛ በጀግንነት ከስራት አምልጦ ከጠላቱ ጋር በቆራጥነት ሲዋጋ ቤትም በረሃ ወድቆ መቅረቱ ሲታሰብ ወይም በጥይት ቆስሎ የስቃይ ጩኸቱ ሲሰማ እርግጥ በቤት ለተገኙት አርበኞች አሳዛኝ ሳይሆንባቸው አልቀረም። የነዚህን ሁኔታ ከራሱ ወደፊት ድል ጋራ ሲያመዛዝነው ደግሞ ስሜቱ ወደ ትጋዜ ይለወጥበታል በማለት የዛሬውን ተረካቸውን ሻምበል በዚሁ እየቋጩ ለቀጣዩ የሳምንት ሰው ይበለን በማለት በዚሁ ይሰናበቱናል። እኔም የዚህ ፕሮግራም አዘጋጅ ሳምንት ሻምበል እንጂ የምቀርብ መሆኔን ቃል እየገባው እስከዛው ያሰምትልኝ በማለት ፕሮግራሜን በዚሁ ደመድማለሁ። አክባሪያችሁ ደበበ።